ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የውሄ ቤተሰቦች እንዴት ናችሁ? ሰላም ናቸው አለሁኝ። እኔ ደህና ነኝ አልሐምዱሊላህ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤቴን አሟሙቁልኝ። ያው ሰው መሆን በራሱ ለሰው መልካምነት ማሰብ በራሱ ሰው መሆን ነው እላችኋለሁ። ፍጹም ደግነትን እየበዛበት ቅንነትን እየበዛበት አመለካከታችሁን እያሳመራችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ እላችኋለሁ። እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አለው አልሐምዱሊላህ። ይባካችሁ ክፍሌ ውስጥ ዋይፋው አይደርስም አይገባም እና ላይፍ መግባት በጣም ናፈቀኝ። እስቲ የምታውቁ ካላችሁ ነፃ ዋይፋ ይላሉ። እኔ ግን ሊሳካልኝ አልቻለም። እንዴት እንደሆነ አላውቅም። ምናልባት ደግሞ ወይም ከጎረቤት ሼር የምታደርጉት ነገር እንደዚህ ፓስፖርቱን ምናምን በቃ እኔ እንጃ እንደዚህ እኔ በነፃ ነው የምጠቀመው ምናምን የሚሉ አሉ። ግን ያው ለቪዲዮዋቸው ሲሉ ለእይታቸው ሲሉ ይሁን አላውቅም። ግን እኔ ብዙዎችን አወረድኩኝ፣ ምንም ሊሳካልኝ ላውቀውም አልቻልኩም ማለት ነው። እና እንዴት ናችሁ? ሰላም ናችሁ? ስለዚህ በቃ ማታ ማታ ደግሞ በቃ ይሄን ዋይፋ ልምዳችሁ ለካ አስቸጋሪ ነው። እንቅልፍ የተባለ እምቢ አለኝ። በቃ የማያስገባኝ የማያስወጣኝ ቦታ የለም። ሌላ ጊዜ እንኳን ዞር ዞር እያልኩኝ የማንንም ቪዲዮ እየለቃቀምኩ እያየሁም እንቅልፍ ይዞኝ ይሄድ ነበር። አሁን ይሄንን ቤት ከቀየርኩ ጀምሮ አልኳችሁ በቃ አይኔ ይኸው ሙጭ ሙጭ አለ እኮ ሙጭ ሙጭ። እንቅልፍ የተባለ እየወሰደኝ አይደለም። በጣም በቃ ያልሆነ የሆነ ቅብዥርጅር ውስጥ ነው የሚከተኝ። በቃ አልኳችሁ ወይኔ ጉዴ ልሞት ነው ወይስ ካያልኩኝ እግሬ ሁሉ በረዶ ይሆናል። ወይ እንጃ። ወይኔ ደው አደራህ ሀገሬ ሳልገባ የለፋሁትን የደከምኩትን እንደዚህ የተከራተትኩበትን ሰው ያስቸገርኩበትን ያለቀስኩበትን የታመምኩበትን ያጠራቀምኩትን ሳልበላ በሰው ሀገር ልቀር ነው ወይ ያልኩኝ አልኳችሁ። ተውኝ አልኩ። በጣም ነው በቃ ጭንቀት ውስጥ የሚያስገባኝ። ለምን የምትጎረጉሩት ነገር እጄ የሌለካት ስልክ በጣም መጥፎ ነው። ወልፍ ነው የሚያስይዘው አይደል እንዴ? ራስ ምታት ነው የለቀቅብኝ አልኳችሁ። እና በምን እንደምዝናና እስቲ ጻፉልኝ። ዳታም ባይኖርሽ በዚህ መጠቀም ትችያለሽ። በዚህ አንዳንድ ነገሮችን እያወርሽ መጠቀም ትችያለሽ። በልሚስት ዳውንሎድ ራሱ ማድረግ አልችልም እኮ ነው። በምን እንዴት ነው ዳውንሎድ ማድረገው? እውነት ራሴን አመመኝ እላችኋለሁ። ቤተሰቦቼ ውዶቼ እኔ ያለሁላችሁ ከእናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። እኔ የመጣሁት ዛሬ ደግሞ እውነቴን ነው የምላችሁ። ትናንትና ያላዛርና የትንሱን አይታችሁታል? ትናንትና ማለት ነው። እንዴት እኔ እሱ ልጅ ግን ወንድ ነው፣ ግን ትክክል ወንድ ነው። እኔ እንጃ። እኔ ወንድም አይመስለኝም አንዳንድ ጊዜ ሳስበው ማለት ነው። እንዴት ነው በራሱ ቆም ብሎ የማያስበው? ቆም ብሎ እንዴት ነው ራሱን የማይመለከተው? እንዴ በተነዳበት ብቻ ነው እንዴ የሚነዳው? እኔ በጣም ግራ እየገባኝ ነው ያላዛር ማለት ነው። በፊት እንደዚህ አይነት ልጅ አልነበረም። ስርዓት ያለው ልጅ። አሁንም እኮ አንዳንዴ ሲናገር ስርዓት ያለው ልጅ ነው። ግን የሚያመጣበት ነገር ምንድን ነው? ምንድን ነው የሚያመጣበት ነገር እንዴ? ቆም ብሎ ማሰብ አለበት እንጂ ዛሬ ይመከራል፣ ዛሬ ያስታርቁታል፣ ነገ ይደፋዋል። እንዴ ለምን መሆን የለበትም እንጂ እናውስ። እኔ በጣም ግራ የገባኝ ማለት ነው። እንዴ እናትህን በምታይበት መንገድ እናትህን ታያለህ፣ ሚስትህን በምታይበት መንገድ ሚስትህን ታያለህ። እንዴ በቃ እናትህና እሷ ካልተስማሙ አንተ ደግሞ ኑሮህን ለማቆም በዚህ ላይ ያንተን ፍሬ ይዛለች እኮ አላዛር። ምንድን ነው ግን ሁል ጊዜ ግን አንድ አይነት ስትሆን በጣም ነው የሚያስጠላው። እውነቴን ነው የምለው። ያንተን ልጅ እኮ ነው በማህፀኗ የያዘችው። ልትመታት ትቃጣለህ፣ ብርጭቆ አጠገቧ ልትሰብር ትቃጣለህ። ምን ሆነህ ነው? ዲሲፕሊን የለህም እንዴ? ኧረ ነውር ነው። እውነቴን ነው የምልህ፣ በጣም ነውር ነው። ታዲያ አንተ በማውራት ብቻ ነው እንዴ የምትተገብረው? አሁን በቀደም ዕለት ቤት ነው ተጋብዘህ አንተ ቤት መጥቶ ማን ነበረ በእናትህ ስለ ሚስትህ ስታወራ በጣም በቃ ክብሃት ካብካት። መካብ ብቻ በአፍ ብቻ አይደለም እኮ በተግባርም መካብ አለ። ካብካት በቃ። እኔ ለዚህ ደረጃ የደረስኩት እሷ ነች። በቃ ከሚስትም ሚስት አይደለችም። እኔ ሚስቴ በጣም የምተማመንባት የምኮራበት፣ ለእኔ በሙሉ ኮንፊደንስ እንድቆምና እንድንቀሳቀስ ያደረገችኝ ከፈጣሪ በታች እናቴ ለዚህ ስታደርሰኝ፣ ሚስት ማግባት ሰዓት ሲደርስ ደግሞ አገባ። እሷ ለዚህ ሁሉ መነሻ እሷ ናት ብላ ስታመሰግናት ነበረ።
ሲነሳብህ ደግሞ አውርደህ ትፈጠፍጣታለህ። ሲነሳብህ አውርደህ ትፈጠፍጣታለህ። ስታመሰግናት ታመሰግናታለህ። ምንድን ነው እሱ? ሚስትን አንዴ ካመሰገኑ በቃ መልካም ሚስትነቷን ካወቅ ሁል ጊዜ ስለሷ መልካም መሆን መቻል አለብን። ሁል ጊዜ ማለት ነው። እንዴ እናትህ እዚህ ጋር ኮኮኮኬ ስትል አንተም አብረህ ኮኮኬኬ ጥሩ አይደለም እኮ። ትንሹ ወንድምህ ራሱ ማለት ነው። ትንሹ ወንድምህ ራሱ ለእናትህ ነግሯታል። ከህይወታቸው ውጪ በቃ ለምን ስቴጅ አለሽ አንቺ? መሄድ ካለብሽ ጠይቀሻቸው፣ ልትመጪ ከሆነ ጠይቀሻቸው ውጥት። ለምንድነው ከእነሱ ጋር የምትኖሩ? ያንቺ እዛ ጋር መኖር የእነሱን ህይወት እየበጠበጠ ነው። እነሱን ወደ ሌላ መንገድ እየከተተ ነው። እቺ ልጅ እርጉዝ ናት። ለምን ስሜታዊ ትሆናለች? ለምን ቤቷን ጥላ ትወጣለች? በአንቺ ምክንያት ነው ቤቷን ጥላ የምትወጣው። ምን ሆነሽ ነው? ትክክል አይደለም እያደረጋችሁ ያላችሁት ብሎ ትንሹ ወንድምህ እንኳን ለእናትህ መከራት። አንተ የእሱን ያህል መገንዘብ አያቅትህም እንዴ? ሆይ ሲልህ እናትህን አትምጭብኝ፣ በቃ ስርዓትሽን ያዥ እዛው ሁኚ ትላታለህ። ሆይ ሲልህ ነይ አሁን ገባኝ፣ ለካ አሁን ምንነቱ ገባኝ ነይ ብለህ ትላታለህ። አንድ አይነት ናቸው እናትና ልጅ፣ አንድ አይነት ማለት ነው። እውነቴን ነው የምልህ። እሷም ሆይ ስትላት ስትሄድ ከአሁን በኋላ ዞር ብዬ አልመጣም፣ ዞር ብለህ እንዳጠራኝ፣ እኔ በሸናሁበት እንዳትሸና ብላ ትልሃለች። አንተም ትላታለህ። ሆይ ስትልህ ስትመጣም ደግሞ ሚስትህን አዛዥ ትሆናለች፣ ባለቤት ትሆናለች። አሁን የሄደችልን ማለት ነው ልብሷን ይዛ ልትሄድ ስትል እንዴ አትምጣም ትምጣም ሚስትህ ናት፣ የልጅህ እናት ነች፣ በማህፀኗ ያንተን ፍሬ ይዛለች። ልብሷን ይዛ ልትሄድ ስትል እሱ የገዛልሽ ነው ብላ ቀምታ ወረወረቻት። ይሄ አግባብ ነው? አግባብ ነው? የእሷ ቃሌ ደግሞ ስትመጣ እሷ አንተ በሌለበት እዚህ ጋር ስራዋን ሰርታ ባዶ አርጋሃት ስትሄድ ቤቷን እቃዋን አሟላች። የእሷ ቃሌ ሲመጣ ደግሞ ባልና ሚስት ተለያየም ተፋታም አንድ ላይ ነው፣ ህግ እስካለያየው ድረስ። ስለዚህ እቃችሁን እኩል ትካፈላላችሁ ብላ የምትፈርደው ማነች? እናትህ ነች። የዛን ሰዓት አንተ እቃህን ይዘህ ስትሄድ ለምንድን ነው ያልፈረደችው እሷ? ተው፣ እቺ ልጅ እርጉዝ ናት። አንተ ተጣልተሃት ብትሄድም ነገ ልትመጣ ትችላለህ። ቤትህ ነች። የሴት እቃ አውጥተህ ይዘህ ከምትሄድ አንተ ወንድ ነህ። ሰርተህ መልካምነት እኮ ለራስ ነው። መልካምነት ለራስ ነው። መልካምነት ለራስ ነው፣ ለማንም አይደለም። እና የሴት እቃ ይዘህ ከምትሄድ እች ልጅ ሴት ናት፣ ነገ ልጅህን አቅፋለች። ይህን ቪዲዮ ልጅህ ሊያዩ ይችላል። ተው፣ አንተ ወንድ ነህ፣ ተራርጠህም ቢሆን ትገዛለህ። እሷ ሴት ነች፣ ባዶ አታርግባት ብለሽ ለምን አላልሽውም? ሴት ልጅ እኮ ነሽ አንቺ። ሴት አይደለሽ እንዴ? እንዴ ምን ሆነሽ ነው ልጅሽን ግን ያልሆነ ተንኮል የምታስተምሪ? ፈጣሪ አይጠይቅኝም ብለሽ ነው? ፈጣሪ ይጠይቅሻል። በምድርም ሊያሳይሽ ይችላል። የእሱ እኮ ምንም አይሳ ነው፣ ሁሉም ማድረግ የሚችል ጌታ ማለት ነው። በቀደም ቤቷ መጣሽ። ስትመጪ እሷ በቃ አጎቷ መጣ፣ ወንድሟ መጣ፣ ይዟት ሊሄድ ከፈለገ ልታርፍ ከፈለገች ልታርፊ ነው፣ በቃ አርፈሽ ትሄጃለሽ ብለህ በስነ ስርዓት ወይንም መሸኘት እንቧ ከራየው ብለህ እናትህ ልብሷን ስትወስድ አትወስድም፣ እሱ ይገዛልሽ ነው። እሱ ቢገዛላት ምን ቸገረሽ? ባለፈ ወርቁን ማምጪ ብለሽ ወሰድሽባት። አሁን ደግሞ ልብስ ይዛ ልትሄድ ስትል ራቆቷን ነው እንግዲህ የወጣችው። በለበሰችው ልብስ ነው ድጋሚ መታ ከወሰደች አላየሁም ቪዲዮ ላይ። ግን መሆን አለበት ወይ? አረ ቆም ብለሽ አስቢ እናቴ። አንቺ ሴት ልጅ ነሽ። ሰው የዘራውን ነው የሚያጭደው፣ ያልዘራውን ሊያጭድ አይችልም። ተይ፣ መልካምነት ለራስ ነው፣ ለማንም አይደለም። ምን ሆነሽ ነው? እንደ ሴት ቆም ብለሽ አስቢ እንጂ ተይ እንጂ። ነገ ይሄ ልጅ ይወለድና ነገ እኮ ቪዲዮውን ያያል። በህይወት ባትኖር ራሱ አንተም በህይወት ባትኖር አባቱ ያስቀመጠለትን ነገር ያያል። ቤተሰቦቹ ያስቀመጡለትን መልካም ፍሬም ሆነ ጥሩ ፍሬም ሆነ ያያል። አንቺም ደግሞ የዘራሽውን ታጭጃለሽ። ለምን ይሆናል ይሄ እንዴ? ዘርሽን በያዘች ዘርሽን አቅፋ በማህፀኗ በያዘች እች ልጅ እንደዚህ መሰቃየት አለባት ወይ? እያንዳንዱ ሰው ከዘር ነው የሚፈጠረው፣ ከቤተሰብ ነው የሚፈጠረው። ይገባሻል? በጉራጌ ባህል ግን ነውር ነው ሴት ልጅ ከባሏ ስትጣላ ማለት ነው፣ ከባሏ የሆነ ነገር ሲደርስባት፣ ምናልባት እንደውም አሁን ተለመደ እንጂ በፊት አምቃ ነው የምትይዘው። አምቃ በቃ ኑሮዋን ተጣጥራ ለመቆም ለማቆም ያንን ነገር ለማስተካከል ትችላለች። ማንም ሰው እንዲያውቅባት አትፈልግም። ቢጎዳትም ባይጎዳትም ዋጥ አርጋ ጨርሳ ነገሌ ፍሬ ሲኖር ልጅ ሲኖር ምናልባት ያ ባል ተስተካክሎ ይኖራል። ከዛ በኋላ ቤቴን ሊል ይችላል።
በጉራጌ ባህል ባሌ እንዲያደረገኝ፣ ባሌ እንደዚህ ሆነብኝ፣ አማችጌው እንዲያደረገችኝ ብሎ ማውራት በጣም ነውር ነው። ነውር ነው። አሁን እንደውም እየተበላሸ መጣ። በፊት ጊዜ በጣም ነውር ነው። ትንሱ ጋር ያለው ነገር ደግሞ ይሄ የበፊት ነው፣ የበፊት አካሄድ ነው፣ የበፊት የጉራጌ አካሄድ ነው። የአሁኑ አይደለችም ትንሱ ማለት ነው። እድሜዋ ትንሽ ቢሆንም አስተዳደጓ ሊሆን ይችላል ያንን ያደረጋት ማለት ነው። አስተዳደጓ ሊሆን ይችላል። ስለዚህ ዋጥ ጣርጋ አንቺ መተሽ ስጨፍሪባት፣ አንቺ መተሽ በጥፊ እንዳላንጋልልሽ ስትያት፣ አንቺ ስርዓትሽን ያዥ ስትያት፣ ውሃ ስትደፊባት፣ ልጅሽ ቡና ሲደፋባት፣ እንደፈለገ እቃውን ይዞ ሲወጣ አምቧካራው ዮሲ ዋጥ አርጋ ስለተቀመጠች እናንተ ቤተሰብ የለሽም ሆኖ ብላችሁ አላችኋት። አንድ ቤተሰብ አየና ደግሞ መጣ። ያን ቤተሰብ ሲመጣ ደግሞ በስርዓት ነው የጠየቀው። ልታርፍ ከፈለገች ታርፋለች። ከዛ ሌላ ንግግር ስታመጣ ወንድ ነውና አሳየ አይደል እንዴ? ስለዚህ ከሰው ከመሬት ይፈጠራል እንዴ? ካፈር ይፈጠራል እንዴ? ማለት ቤተሰብ ሳይኖረው ማለት ነው። ይኖራል። እናንተስ ቤተሰብ ኖሯት አይደል እንዴ? ሽምግልና ልካችሁ በወግ በማድረግ በሽምግልና ተሰጥቷችሁ ልጅቷን ያገባችኋት። ምን የመሰለች እናት አለቻት እኮ። እናቴ ልጄ እንዴት ነሽ እንኳን ብላ ትመጣለች እንዴ? አትመጣም። ስርዓቷን ይዛ እናቷ በቤቷ እየኖረች በስልክ ነው የሚደዋወሉት። ችግሯን፣ ጭንቀቷን፣ ጸቧን፣ ፍቅሯን አትነግራትም። ደህና ነን እሱም ደህና ነው እያለች ለባሏ ሟች ሆና ዝም ካለች ቤተሰብ የለሽ ብትባል አትገባም። ይኖራታል። ቅርብ ዘመድ ባይኖራት እንኳን የሩቅ ዘመድ አይጠፋም። ጉራጌ ጋር ደግሞ ማለት ነው የዘር አይጠፋም። አንድ አካባቢ እንኳን ከኖርሽ ማለት ነው አጎቴ እኮ ነው፣ ይሄ የእናቴ ጎሳ ነው፣ የአባቴ ጎሳ ነው ተብሎ እንደ ዘመድ ነው የሚታየው። ታውቃላችሁ። አሁን ኢትዮጵያ ላይ አዲስ አበባ ወይንም ሌላ አካባቢ ጎረቤት ከሆነ ጎረቤቴ ነው የምትሉት አይደል? በጉራጌ ክልል ግን ጎረቤት ከሆነ ጎረቤት አትሉትም። ይሄ የእናቴ ጎሳ ነው፣ የአባቴ ጎሳ ነው ብላችሁ ልክ እንደ አጎት ነው የምታዩት፣ እንደ አክስት ነው የምታዩት፣ እንደ ቅርብ ሰው ነው የምታዩት። ገባችሁ? ስለዚህ ዘመድ ይኖራል አይኖርም አይባልም። ዘመድ ባይኖርም ደግሞ ፈጣሪ ለፈጣሪ ብሎ መልካምን ስራ መስራት ጥሩ ነው። ሁላችንም ዘመን ኖረንም አልኖረንም ከአፈር ተፈጠርክ ወደ አፈር እንገባለን። ወደ አፈር ስንገባ ግን ይዘነው የምንገባው ነገር መልካም ዘር፣ መልካም ነገር የሆነ ነገር መሆን አለበት። ወገቤ መልካም ነገር መሆን አለበት። መልካም ዘር ማስቀመጥ አለብን ለነገር፣ ለዘራችን፣ ለራሳችን፣ ለፈጣሪ ቤታችን ፈጣሪ እንዳይጠይቀን ማለት ነው። እናንተ በድራማ መልክ እንኳን ብትሰሩት የድራማ መልክ ሰዎች አይተው ለእናንተ በሚጽፉላችሁ አስተያየት ሰዎች አይተው እነዚህ ምን ሆነው ነው ግን በሚሏችሁ ራሱ ፈጣሪ ይጠይቃችኋል። ለሰው የምታስተላልፉት ድራማው ቢሆንም በድራማ መልክ ቢሆን እንኳን ለሰው የምታስተላልፉት ቪዲዮ መልካም ነገር ስላልሆነ ጥሩ ነገር ያዘለ ጥሩ ነገር የያዘ ነገር ስላልሆነ ፈጣሪ ዘንድ ትጠየቁበታላችሁ። እውነቴን ነው። አንድ ሴት ልጅ ባለቤትህ ሆና ያንተን ልጅ ይዛ እንደዚህ እናትና ልጅ እንደዚህ በማድረጋችሁ ራሱ ፈጣሪ ይጠይቃችኋል። ለሌላው ህብረተሰብ፣ ለሌላው ተመልካች ምንድን ነው እያስተማራችሁ ያላችሁ? በድራማ አይነት መልክ እንኳን ቢሆን ማለት ነው። ስለዚህ የምታደርጉት ነገር ጥሩ አይደለም ብዬ ነው ለኔ ማስበው። እኔ በጣም ነው የሚሰማኝ በትንሱ ላይ የሚሆነውን ነገር ሳይ፣ እውነቴን ነው በጣም ነው የሚሰማኝ። እሷ ደግሞ ወይ መናገር አትችል የሆነ በቃ አንዳንድ ሴት እኮ አለች። አሁን ሩታን ያት አንቺ ትንሱ ጓደኛሽ ነች። ሩታ ለምትናገራቸው ነገር ማለት ነው ስቴፑን ይዛ ነው ቀጥ እያለች የምትናገረው ማለት ነው። አንቺ ጋር ሲመጣ ማለት ነው የሆነ መናገር አትችይም ወይንስ ምንድን ነው አላውቅም። ስቴፑን በቃ ቆራጥ ከሆንሽ ቆራጥ መሆን መቻል አለብሽ አንቺ። ወይንም ልብሽን እያዩ ነው እየተጫወቱብሽ ያለሁት። ቆራጥ ከሆንሽ ቆራጥ በቃ ምንድን ነው ትኖሪያለሽ እኮ አንድ ልጅ አይደለም ሰው ስንት ልጅ ወልዶ ይኖራል አይደል እንዴ? በቃ ለመንሽ፣ ሰገድሽ፣ አንድ ቦታ እንዲቆም አስጠየቅሽ፣ አማከርሽ፣ ሲመለስ ይመለሳል። የሆነ ነገር ደግሞ ግንፍል ካለበት ተመልሶ ደግሞ አንቺን ያስወጣል፣ እናቱን ያመጣል። ይሄን ኑሮ አይሉትም። 9 ወር ሙሉ በመሄድ በመምጣት ብቻ ልጨርሽው ነው። ከወለድሽ በኋላ ደግሞ ከነ ልጅሽ ልትወጪ ልትገቢ ነው እንዴ? ስለዚህ ቆራጥ ሁኚ። የቆራጥ ውሳኔ ወስነሽ በራስሽ ለመቆም ከፈለግሽ በራስሽ ቆሚ። አይ ካልሽ ደግሞ የመጣውን ነገር
እየመረረሽም ዋጪው ብላ እያለችሽ ነው። እየመረረሽም ዋጪው እናትዮ አይደል እንዴ? ስለዚህ እወጣለሁ አትበይ፣ ቤትሽ ነው ክፍልሽ ላይ የሆነ ቪዲዮሽን እየሰራሽ እንደውም እነሱን ርር እያረግሽ መኖር ትችያለሽ። ከክፍልሽ ሳትወጪ ባልሽ ይሄድ እናቱ ጋር ይጫወት እዛው ክፍሏ፣ አንቺም ክፍልሽ ሆነሽ የሰርተሽ ምግብሽን ለራስሽ መተሽ እየበላሽ። እንደዚህ አይነት ኑሮ የሚፈልግ ከሆነ ማለት ነው። እንደዚህ አይነት ኑሮ የሚፈልግ አንድ ቤት ውስጥ እያላችሁ ልክ አንድ ቤት እንዳልሆነ እንደ ኤርትራ ተገንጥላችሁ መኖር የምትፈልጉ ከሆነ ባልሽ እናቱን እየሄደ እንዴት ነሽ ደህና አደርሽ ወይ እናቴ ይበል። አንቺ ጋርም እየመጣ እንግዲህ አብራችሁ ማለፍ ከፈለጋችሁ ክፍልሽ ውስጥ ቁጭ ብለሽ መጫወት። ቴሌቪዥን ግዢ፣ ክፍልሽ ውስጥ ቁጭ በይ። ለአሁን ልትወልጂ ጊዜሽ ደርሰዋል። ክፍልሽን አሰማምረሽ ከክፍልሽ ሳትወጪ ፏ ሰንተረሽ እያልሽ መኖር ትችያለሽ። ምግብሽን እየሰራሽ ለብቻሽ መብላት ትችያለሽ። ልታረስሽ ከሆነ እናትሽ መምጣት ትችላለች። እነሱ ማሰርልሽ በሆነም ባልሆነም እወጣለሁ ብለሽ ካልሽ አንቺን ነው ቃቃ እየተጫወቱብሽ ያለው። ስለዚህ በዚህ ጉዳይ ራስሽን ብታስተካክይ ብዬ ነው የምመክርሽ፣ እንደ እህት ማለት ነው። እንደ እህት እንዴ ወንድ ልጅ አንተ ያለህ አፓርታማ ውስጥ ነው፣ ስንት ሰው አለበት። ትላንትና ጠረጴዛው ላይ ጋዛ አርከፍከፈፍ አቃጥላለሁ ብለህ የእድሜ ልክ መቀመቅረፍ ውስጥ ነበር በማለትህ ራሱ ይሄን ነገር በማለትህ ራሱ ተጠያቂ ነው የምትሆነው። ይሄን ነገር አደርጋለሁ ብለህ ደፍተህ አንተ ለግልህ ቤት ውስጥ አረ ምድር ላይ አይደለም ያለው፣ የግልህ ክፍል ብቻ አይደለም ያለው፣ እዛ ውስጥ ስንት ህብረተሰብ እያለ እያወቅ ጋዝ ደፍተህ አቃጥላለሁ በማለት ራሱ ያስጠይቅሃል። ይሄ ያስጠይቅሃል በማሰብህ ራሱ ማለት ነው። በማሰብህ አንተ ንብረቱን አቃጥላለሁ ካልክ ይዘው ወጥተህ ውጭ ማቃጠል ትችላለህ። በቃ ይዘው ወጥተህ መሰባበር ትችላለህ። ስትሰባብረው ደግሞ እሷ ደግሞ ለፍታ ደክማ ያመጣችው ብር ስለሆነ ፈጣሪ ደግሞ ነገ ደግሞ የሚክስህን ይክስሃል። ይሄንን ማወቅ መዘንጋት የለብህም፣ ማወቅ አለብህ። በተነዳኸው ለምን ትነዳለህ? ወንድ ልጅ ነህ፣ ቆም ብለህ አስብ። ማሰቢያ ያለህ ይመስለኛል። እኔ ጥሩ ልጅ እንደሆንክ ነው የማውቀው። እውነቴን ነው፣ ጥሩ ልጅ እንደሆንክ ነው የማውቀው። ስለዚህ ጥሩ አይደለም እላቸዋለሁ። ብዙ አወራሁኝ። እኔ በጣም እየተሰማኝ ስለሆነ ነው። እውነቴን ነው። የሆነ ቀን 15 ቀን በቃ ተደስተች ደህና ሆኑ አላዛርና ትንሱ ተስማሙ ምናምን ብላችሁ ቪዲዮዎቹን እየገባችሁ ስታዩ የመልሶ ደግሞ ይነሳባቸውና በቃ እንደ ህፃን ያደርጋቸዋል። እሱ ነው ህፃን፣ እሷ ነች ህፃን፣ አላውቅም እንዴ። አሁን በቀደም ሽማግሌዎች ቅጥቅጥ አድርገው ነገረው። አጥፍተሃል ተባል። እሷም አልፈልግም። አሁን ለእናንተ እሺ ይላቸዋል። ከሳምንት በኋላ ተቀይሮ ቁጭ ነው የሚለው። ከሳምንት በኋላ እናቱን ነይ ነው የሚላት። እሷ ስትመጣ እሱ ተቀይሮ እሷ ባለችው መንገድ ነው የሚሄደው። እንዳለችው እውነቷን እኮ ነው። እሷ ባለችው መንገድ ብቻ የምትሄድ ከሆነ እውነቷን ነው፣ ትንሱ ጋር ማለት ነው። እስቲ ቤተሰብ እውነቴን ነው እንዴ? ለሱ ታዲያ ሁሉ ጊዜ ሽምግልና እየተጎተተ ይመጣል እንዴ? ጥሩ አይደለም፣ ጥሩ አይደለም። ሰው ከዛሬ ነገ አይ ይሄ ነገር እውነት እኮ ነው በቃ እናቴም ከሆነ ፕሮግራም ይዛቸዋል ከሽማግሌዎች ጋር አይደል? እናትህንና ትንሱን ለማስማማት በቃ ያንን ፕሮግራም አንተ ማካሄድ ያለብህ ከሽማግሌዎች ጋር ይሄ ነገር እንዲስተካከል። እማሚም ስትመጣ ከትንሱ ጋር በቃ ሰላማዊ የሆነ መጣች፣ ተጫወተች፣ ልጇን አየች፣ 2 ቀን ማረፈች፣ ወደ ቤቷ የምትሄድበት። ለእሷ ማንጓጠጥ ለእንተ ማንጓጠጥ አያስፈልግም። መሀል ላይ ልጅ እየመጣ ነው፣ ልጅ ነው የሚጎዳው ነው እያልን ያለ ነው እኛ። ሳትፈልጉ እግራችሁን ትሰቅላላችሁ። ያም ስሜቱን ያበርዳል። የሚመጣው ህፃን ልጅ ለምንድን ነው የሚጎዳው እንዴ? ምን ሆናችሁ ነው? ኧረ እባካችሁ ወገን ቆም ብላችሁ አስቡ። ለራሳችሁ ብሩ ብቻ አይደለም አናታችሁ ላይ የሚመጣው ህፃን የኔ ዘር አይደለም ወይ? ለምን ይሄን ነገር ሲያይ ያማዋል ልጅ። ቪዲዮ ማለት ለትውልድ የሚቀመጥ ነገር ነው። እናንተ ብሩን መብላታችሁን ብቻ አትዩ። ስለዚህ እባካችሁ መልካም ነገር አስቀምጡ እላችኋለሁ። ካበዛሁባችሁ ይቅርታ በሉኝ። ላይክ ሰብስክራይብ እያደረጋችሁኝ አበረታቱኝ እና እስቲ ነፃ ዋይፋይ የማገኝበት ሲስተም የምታውቁ ካላችሁ ኩሽ በሉኝ እላችኋለሁ። ላይክ ሰብስክራይቡን እንዳትረሱ። የደውል ምልክቷን ጫን ስትሏት ራሷ ትጠቁራለች እና አመሰግናለሁ። ቻው፣ ወዳችኋለሁ። እሺ